ደቡብ አቸፈር ዱርቤቴ ደብረ ሰላም ቅዱስ ሚካኤል ቤተክርስቲያን ባሳለፍነው እሁድ በተመረቀበት ወቅት የዱርቤቴ የእስልምና እምነት ተከታዮች ደስታቸውን በመግለጽ የ50 ሺህ ብር የገንዘብ ድጋፍ አበርክተዋል። የተቀደሰ እና የተባረከ ቀን እንኳን አደረሳችሁ እንኳን አደረሰን። በመቀጠልኛ የዱርቤቴ ከተማ ሙስሊም ማህበረሰብን በመወከል ጥሪያችሁን አክብረን ከናንተ ጋር ተደምረን ለደስታችሁ ተካፋይ በመሆናችን እጅግ በጣም ደስተኞች መሆናችን እየገለጽን እምነት ሳይገድበን አብረን ለብዙ ዘመናት ተሳስረን ኖረናል። አሁንም ቢሆን እና ለወደፊቱ ትስስራችን እጅግ በሚያምርና ከሌሎች ወረዳዎች በሚያስቀና ገመድ የተገመደ ማንም ሊበጥሰው የማይችል ሆኖ የተሳሰረ በመሆኑ አሁን በመጣ ፈሊጥ መጤዎች በሆኑ እና የግል አጀንዳቸውን ወይም በሌላ ቋንቋ ፖለቲካቸውን ብሎም የግል ሀብታቸውን ለማካበት ሲሉ እጅግ በረቀቀ መልኩ አማራ ክልልን ከነ ህዝቦቿ ብሎም ሀገሪቷን ለማጥፋት ሲያሻቸው በብሔር አልሳካ ሲላቸው በእምነታችን ጣልቃ እየገቡ የአዳምና የሔዋን አንድ የሆነ ፍጥሮችን ሊለያዩንና ሊያባሉን ፈጽሞ አይሳካላቸውም። በመጨረሻ የዚህ ግንባታ የበዓሉ ማድመቂያ የሚሆን የዱርቤቴ ከተማ ሙስሊም ማህበረሰብ እምብዛም ብታንስ 50 ሺህ ብር አበርክቷን። አላሁ አክበር። አመሰግናለሁ። ቤተክርስቲያኑን የህዝቡን አስተዋጽኦና ደስታውን በእኔ አንደበት ገልጬ እንግዲህ ብዙም አልጨርሰውም ነው ምለው። ነገር ግን የደስታዬ ወሰን የለውም። ምክንያቱም በእኛ ጊዜ እግዚአብሔር ወዶና ፈቅዶ ቤቱን ሲሰራ በጣም ሰፋ ያለ ደስታ ነው ያለኝ። ህዝቡም አይደለም ይሄን ቤተክርስቲያን መስራት ቀርቶ ሌላ መስራት የሚችል ህዝብ ነው ያለን። በእውነት እግዚአብሔር በረከቱን ይምላልን እንጂ አድርጉ ሲባል የሚያደርግ ህዝብ፣ ቅንና ንጹህ ህዝብ ያለበት ቢባል በእውነት በዚህ ከተማ ላይ ያለ ህዝብ የተቀደሰ ህዝብ ነው። ህዝባችን ይዘን ብዙ እንሰራለን ብዬ ብዙ ተስፋ አለኝ። ሙስሊም ወንድሞቻቸው ለክርስቲያን ወንድሞቻችን ያለን ትስስር ከፍተኛ ከመሆኑም በላይ የክርስቲያኑ ደስታ የሙስሊሙ ነው፣ የሙስሊሙ ደስታ የክርስቲያኑ ነው። በዛ በመሆኑ ወንድሞቻችን ለሰሩት ቤተክርስቲያን ተደስተው ላደረጉልን ግብዣ ተገኝተን ደስታቸውን ተካፋይ ሆነናል። ለዚህም 50 ሺህ ብር ዛሬ ሙስሊሙ ማህበረሰብ ወክሎ ለቤተክርስቲያኑ የደስታ ስጦታ አበርክቷል። በተረፈ ሙስሊምና ክርስቲያን በተአምር ለኢትዮጵያ ውስጥ ሊነጣጠል የማይችል በደም በስጋ የተሳሰረ የፖለቲካ ግብአት ሊሆን የማይችል መስጊድ ማቃጠል የክርስቲያን ስራ አይደለም፣ ቤተክርስቲያን ማቃጠልም የሙስሊም ስራ አይደለም። እስከ መጨረሻውኛ አንለያይም። ወጣቱ የአባቱን የእናቱን ሃይማኖት በመከተል አውሮ ትስስርን ከኋላ ከሺህ ዓመት በፊት የነበረውን የጋራ ትስስር ማቆየት ነው ያለብን። ዛሬ በጣም የተሰማኝ ደስታ ልዩ ነው። ምክንያቱም ካሁን በፊት አባቶቻችን ይሰሩት የነበረውን ከእናት ከአባቶቻችን የወረስነውን ባህል በማስቀጠላችን ልዩ ደስታ ነው ያለኝ በግሌ ማለት ነው። እንደ ሀገር ደግሞ በጀማዓችን ተሰባስበን መስጊድ ላይ ሲገለጽ የነበረው ደስታ እኔ ልገልጸው አልችልም። ሁሉም ደስተኛ ነው። በቃ አንድነታችን አንዱ ለአንዱ አብሮነታችን የሚገልጽና በተያይዘን የምናድግና ተያይዘን ተረዳድተን ተደጋግፈን የኖርን ማህበረሰብ መሆናቸውን የተገነዘቡበት ነው እኔ የዛሬ ቀን ማለት ነው። እንደ ሃይማኖት አባት ወጣቶቻችንን እንመክራለን። አንዱ የአንዱን ሃይማኖት መኮነን የለበትም። አንደኛው የአንደኛውን ሃይማኖት መስደብ እንደሌለበት ሁሌም ምክር እንሰጣለን። ላንተ ሊደረግ የማትፈልገውን ነገር በሌላው ላይ አታድርግ ይላሉ ረሱል አለይሂ ሰላቱ ወሰለም። ይሄ ረሱል ቃል ስለሆነ በእኛ ላይ ሊደረግ የማንፈልገውን በሌሎች ሃይማኖት ላይ እንዲያደርጉ ለወጣቶቻችን አንመክርም። ወጣቶቻችን አባቶቻቸው ይዘውት የኖሩትን ተጋግዞና ተባብሮ የመኖርን ባህል እንዲያስቀጥሉት ነው ሁልጊዜ ዳዕዋ የምናደርገው በዳዕዋችን ማለት ነው። እና ይሄ ቀጣይነት ያለው ዳዕዋና ማይቆረጥ ሁሌም ቢሆን የምንሰጠው ትምህርት ነው ለማለት ነው ለወጣቶቻችን። ሃሌሉያ ሃሌሉያ